ሰላም እንዴት ናችሁ? የቢኒኮም ዩቲዩብ ቻናል ተከታታዮች ዛሬ እንግዲህ በሌላ በአዲስ ቪዲዮ መልሻለሁ። ሁላችሁም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን እንድትገልጹልኝ በታላቅ ትህትና እጠይቃለሁ። ዛሬ እንግዲህ በዋናነት ላሳያችሁ የፈለኩት ከበቀደሙ የቀጠለ ቪዲዮ ነው። ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት በቀላሉ ማይክሮሶፍት አክሰስ ላይ ሊሆን ይችላል እንዲሁም ሌሎች የአክሰስ አፕሊኬሽኖች ላይ እንዴት ኩዌሪ በቀላሉ መጠቀም እንደምትችሉ አሳያችኋለሁ። ሁላችሁም ሲኦሲ ስትፈተኑ ሊሆን ይችላል እንዲሁም ደግሞ የተለያየ ስራ ቦታ በምትሰሩበት ጊዜ በጣም የምትቸገሩበት እንደሆነ ሁላችሁም በኮሜንት አሳውቃችሁኛል። ስለዚህ ይህንን በማድረግ በቀላሉ መንገድ ማንኛውንም ኩዌሪ ልንሰራበት የምንችለውን መንገድ በቀላሉ አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት በታላቅ ትህትና እጠይቃለሁ። እንግዲህ ኩዌሪ ማለት ምንድነው እንዲሁም ደግሞ ስንት አይነት ኩዌሪ አለ የሚለውን ነገር ከተነጋገረን በኋላ ቀጥታ ፕራክቲካል ፓርቱን እናያለን ማለት ነው። እንግዲህ ኩዌሪ ማለት አስክ ኤ ኩዌስችን ነው ወይም ደግሞ ሪትሪቭ ኢንፎርሜሽን ፍሮም ዘ ኮምፒውተር ነው። እንግዲህ ኩዌሪ ማለት ምንድነው ከኮምፒውተራችን መረጃም ስናገኝ ወይም ደግሞ የሆነ ጥያቄ ስንጠይቀው ለጠየቅነው ጥያቄ ደግሞ መልስ የሚሰጥልን ነው። እንግዲህ ማይክሮሶፍት አክሰስ ላይ የተለያዩ ዳታቤዞች ይሰራሉ ወይም ደግሞ የተለያዩ ቴብሎች ይፈጠራሉ። አላማው መጨረሻ ላይ ምንድነው እነዛን የኮምፒውተራችን ላይ የገቡትን ዳታዎች በቀላሉ መጠቀም እንድንችል ነው ማለት ነው። ለምሳሌ ባንክ ስትሄዱ መጀመሪያ አካውንት እንከፍታለን። ከዛ በኋላ አካውንት ከፍተን ኮምፒውተራችን ላይ መረጃው ይቀመጣል። ከዛ በኋላ ምንድነው የምናደርገው የኛን ስንፈልግ የኛን ሰርች እያደረግን ምን ማድረግ ማለት ነው መጠቀም ማለት ነው። ስለዚህ ለምሳሌ የስልክ ኮንታክት አላችሁ። ስልክ ኮንታክቱን ሴቭ የምታደርጉት ምንድነው በመጨረሻ አላማው ምንድነው የምትፈልጉትን ስም በቀላሉ ከዛ እያወጣችሁ ሰርች እያደረጋችሁ ምን እንድትሉ ነው መጠቀም እንድትችሉ ነው ማለት ነው። ስለዚህ ኩዌሪም የሚያስፈልግበት ዋናው አላማ ዳታቤዝ ላይ የገቡት ሪከርዶች እንዴት እናያቸው ወይም ደግሞ ኢዝሊ እንዴት ከነዛ ውስጥ የምንፈልገውን መረጃ እናገኝ የሚለውን ነገር የምናረጋግጥበት ወይ የምንመልስበት ፓርት ኩዌሪ ይባላል ማለት ነው። ሁለት አይነት ኩዌሪ አለ። ይሄኛውም ፓራሜትር ኩዌሪ እና ሰሌክት ኩዌሪ የሚባሉ ሁለት አይነት ኩዌሪዎች አሉ። እንግዲህ ፓራሜትር ኩዌሪ የሚባል አለ፣ እንደገና ደግሞ ምን የሚባል አለ ሰሌክት ኩዌሪ የሚባል አለ። ሰሌክት ኩዌሪ ማለት ምን ማለት ነው? ካሉት ሪከርዶች ውስጥ ምንም አይነት አግሪመንት ሳንሰጠው ወይም ደግሞ ምንም አይነት ሪከርድ ሳናስገባ ያለውን መረጃ ሙሉ ለሙሉ ሊሆን ይችላል በከፊል ሊሆን ይችላል ማየት ማለት ነው። ለምሳሌ በቀላሉ ለምሳሌ 10 ሰዎች ገብተዋል። ስለዚህ 10 ሪከርዶች እዚህ ማይክሮሶፍት አክሰስ ላይ መዝግበናል። ከዛ በኋላ ከ10ሩ ሰዎች ስማቸው በኤ የሚጀምሩትን መረጃ አውጣልኝ ብለው ወይም ደግሞ እድሜያቸው ከ20 በላይ አውጣልኝ ብለው ይሄ ምንድነው ሰሌክት ኩዌሪ ነው። ካሉት ውስጥ እድሜያቸውንና ምናቸውን የሚገልጽ ወይም ደግሞ ጾታቸው ሴት የሆነ ብቻ የሆነ ነገር ከነዛ ውስጥ ማውጣት ስንፈልግ ሰሌክት ኩዌሪ ይባላል። ይሄ ማለት ምን ማለት ነው? ምንም አይነት አግሪመንት አንፈልግም። ሰሌክት ማለት ሁሉንም ምንድነው ፊልተር አድርጎ የምንፈልገውን ብቻ ማምጣት ሰሌክት ኩዌሪ ይባላል። ፓራሜትር ኩዌሪ ግን ግዴታ ኩዌሪው እንዲሰራ ወይም ደግሞ ኩዌሪው ዲስፕላይ እንዲሆን ማስገባት የሚጠበቅብን ሪከርድ አለ ማለት ነው። ለምሳሌ ስማቸው በኤ የሚጀምሩትን ስንል ምንም አይነት የምናስገባው ሪከርድ የለም። ግልጽ ነው። ኩዌሪውን ብቻ ነው የምንጽፈው። ነገር ግን ፓራሜትር ሲሆን ግን ኩዌሪው እንዲከፍት የምናስገባው መጀመሪያ ሪከርድ አለ። ለምሳሌ 10 ሰዎች አሉ። ከ10 ሰዎች ውስጥ ለምሳሌ የምንፈልገው እኛ አይዲያቸውን ተጠቅመን ወይም ስማቸውን ተጠቅመን የሆነ ሪከርድ እንዲያሳየን ከሆነ ያ ስማቸውን ስፔሲፊካሊ የምናስገባው ሪከርድ ካለ ስፔሲፊክ የምናስገባው የአንድ ነገር ሪከርድ ስፔሲፊካሊ የምናስገባው ከሆነ ያ ፓራሜትር ኩዌሪ ይባላል። አሁን በሰሌክት ኩዌሪ ጊዜ ፓራሜትር ሳይሆን ምንድነው የምናደርገው ፊልተር ነው የምናደርገው ማለት ነው ካሉት ሪከርዶች ውስጥ። በፓራሜትር ጊዜ ግን ግዴታ አንድ ራሱን የቻለ ምን ያስፈልገናል ማለት ነው ሪከርድ ፓስ የምናደርግበት የምንሰጠው ሪከርድ ያስፈልገናል። ይህንን በቀላሉ ለመረዳት ያህል እዚህ ጋር ቴብሎች አሉ። እንግዲህ ለምሳሌ ብዙዎቻችሁ ሲኦሲ ላይ ሊሆን ይችላል እንዲሁም ደግሞ የተለያየ ቦታ ላይ ይሄኛውን የማይክሮሶፍት አክሰስ ጥያቄ ታቁታላችሁ ወይም ታገኙታላችሁ ብዬ አስባለሁ። ለምሳሌ ይሄ ኤቢሲ ሆስፒታል ነው። ስለዚህ ኤቢሲ ሆስፒታል ምን አለው ፔሸንት ቴብል እና ዶክተር ቴብልን መመዝገብ ፈልጓል። ከዛ እዚህ ጋር እንደምታዩት ሪከርዶች አሉ። በፔሸንት በኩል የሚገቡ ሪከርዶች አሉ።
በዶክተር ፊልድ ቴብል ላይ ደግሞ የሚገቡት ሪከርዶች አሉ። ለነዚህ የሚያስፈልገውን ሪሌሽንሺፕ ሰርተን ከጨረስን በኋላ ቀጥታ እዚህ ጋር ስትመለከቱት create a query called doctor patient የሚባል query ፍጠርልኝ the query should select patent that treated by a specific doctor ይላል። ስለዚህ አሁን ስፔሲፊክ ዶክተር ስለምንጠየቅ ምን አይነት query ነው ለዚህ የምንሰራው የሚለው እናያለን ማለት ነው። አሁን በቀላሉ እስቲ ቴብሎችን እዚህ ማይክሮሶፍት አክሰስ ላይ እንፍጠራቸው። እዚህ ጋር እንደምታዩት ሁለት ቴብሎች አሉ፣ የፔሸንት ቴብል እና የዶክተር ቴብል። ጥያቄውን በኋላ ላይ ዲስክሪፕሽን ላይ ሙሉን ሼር ስለማደርጋችሁ እዛ ላይ ማየት ትችላላችሁ። እኔ በቀላሉ ከዚህ በፊት እንዴት ቴብሎች ላይ ሪከርድ እንዴት እንደሚገባ ስላሳየዋችሁ ያንን እናንተ በቀላሉ መስራት ትችላላችሁ። ምናልባት ደግሞ አዲስ ከሆናችሁ ከስር ዲስክሪፕሽን አስቀምጣላችኋለሁ እንዴት ቴብሎች ክሬት ይደረጋሉ የሚለውን በቀላሉ ማየት እንችላለን ማለት ነው። አሁን እዚህ ጋር ፔሸንት ቴብሎች አሉ እንደምታዩት ቀደም ያሳየዋችሁን PID PNAME CX ኤጅ እና DID DOD የሚባል ሪከርድ የያዘ የዶክተር ቴብል አለ። ከዛ በኋላ መጨረሻ ላይ እነዚህን ቴብሎች ምን ሰራንላቸው? ሪሌሽንሺፕ ሰራንላቸው ማለት ነው። ያው ዋን ቱ መኒ ሪሌሽንሺፕ ከዶክተር ወደ ፔሸንት ዋን ቱ መኒ ሪሌሽንሺፕ ከሰራን በኋላ ቀጥታ ምንድነው ኩዌሪ ነው ማሳያችሁ። አሁን ሁለት አይነት ኩዌሪ አለ። የመጀመሪያው ኩዌሪ ሰሌክት ኩዌሪ ነው ብያችኋለሁ። ለምሳሌ ክሬት እንበልና ኩዌሪ ዲዛይን የምትላለች እዚች ጋር ኩዌሪ ዲዛይን ላይ ክሊክ አድርጋለሁ። ኩዌሪ መስራት የምትፈልገው ለማን ነው? ለዶክተር ቴብል ነው ወይስ ለፔሸንት ቴብል ነው ወይስ ለሁለቱም ቴብል ነው ኩዌሪ የምትሰራው ይለኛል። ስለዚህ እኔ የምፈልገው ለዶክተር ቴብል ብቻ ከሆነ ለዶክተር ቴብል፣ አይ ከሁለቱም የተቀላቀለ ዳታ እንዲወጣልኝ ይፈልጋለሁ ካላችሁ ሁለቱንም ቴብል መጠቀም ትችላላችሁ። እኔ ለአሁን ሁለቱንም ተጠቅሜ ላሳያችሁ። አሁን እዚህ ጋር እንደምታዩት ኩዌሪያችን ላይ ሁለቱም ሪከርድ ገብተዋል፣ ሁለቱም ቴብሎች ገብተዋል። አሁን ከሁለቱ ቴብሎች እኛ ኩዌሪያችን ላይ እንዲታይ የምንፈልገው የቱ ነው? ኩዌሪ ስንሰራ ኩዌሪያችን ላይ እንዲታይ የምንፈልገው የቱ ነው? ለምሳሌ DID DNAME ደብል ክሊክ SPN ደብል ክሊክ ስታደርጉ እዚህ ጋር ከስር የምታዩት ፊልድ ኔም እና ቴብል ብሎ እዚህ ጋር ይመጣል አይደል? አሁን እነዚህ መጡ ማለት ኩዌሪው ላይ የሚታዩ ነገሮች ወይም ኩዌሪ ስንሰራ የሰራነው ኩዌሪ ላይ በኋላ ሪዛልቱን ስናየው እነዚህ ፊልድ ኔሞች አብረው ከኩዌሪው ጋር ምን የሚሉ ናቸው? የሚወጡ ናቸው ማለት። ለምሳሌ አሁን ቪው ብለው እንደምታዩት DID DNAME SPN ይዞ ዶክተሮችን ይዞ ወጣ አይደል? አሁን እዚህ ጋር ለምሳሌ አይ እኔ DNAME እንዲወጣ አልፈልግም ኩዌሪ ላይ ካልኩኝ DNAME ላይ ራይቷን አምጥቼ ክሊክ ሳረግባት ምን ይሆናል ማለት ነው። አሁን ቪው ብለው ያው እዚህ ጋር DID እና ማን ያለው SPN ነው ያለው። አሁን አይ SPN ይጥፋ ካልኩኝ ቪው ብዬ እዚህ ጋር መጣና SPN ራይቱን ምን አረጋለሁ? አጠፋዋለሁ። አሁን ኩዌሪውን ቪው ብለው የሚያሳየኝ ማንንም ብቻ ይሆናል DID ይሆናል ማለት ነው። ስለዚህ እዚህ ከስር የምናስገባው ኩዌሪያችን ላይ የሚታዩትን ሪከርዶች ምን እናረጋለን ማለት ነው? እናስገባለን ማለት ነው። ከዛ አሁን ለምሳሌ ከአንድ ቴብል ሲሆን ይሄው እንደዚህ፣ አይ ከሁለቱም ቴብል ለምሳሌ ከዶክተር DIDን የሚያሳይ DNAMEን የሚያሳይ SPN የሚያሳይና ከፔሸንት ደግሞ የታካሚውን ስምና የታካሚውን ጾታ የሚያሳይ ኩዌሪ ስራልኝ ብለው አሁን 5 ሆነዋል እዚህ ጋር። አሁን ቪው ብለው ይት ማን ተጨመረ? ፒኔም እና ማን ተጨመረ? SX ተጨመረ ማለት ነው። አሁን ምን ድጋሚ ቪው ብለውና እዚህ ጋር ምን እየሰራው ነው ማለት ነው? የዲስፕሌይ የሚሆኑትን ነገሮች እያየው ነው ማለት ነው። አሁን ይሄንን ቪው ብለው ዝም ብዬ ምን አይነት ኩዌሪ ነው? ሰሌክት ኩዌሪ ነው ማለት ነው። ምክንያቱም ያሉትን ሪከርዶች አሳየኝ እያልኩት ነው። DIDን DNAMEን SPN PNAMEን SXን ሁሉንም በመጠቀም እነዚህ 5 ፊልድ ኔሞችን በመጠቀም ኩዌሪ አሳየኝ እያልኩት ነው። ስለዚህ ይሄ ምን ይባላል? ሰሌክት ኩዌሪ ይባላል። ሌላው ለምሳሌ አሁን ለምሳሌ DNAME ላይ ልምጣና የዶክተር ስም ላይ መጣውና ለምሳሌ ስማቸው ላይክ A አስትሪክስ ብል አሁን ምንድነው ስማቸው በኤ የሚጀምሩትን እያልኩት ነው። ስለዚህ ስማቸው በኤ የሚጀምሩትን አሳየኝ ካልኩት ካሉት ሪከርዶች ውስጥ ከማሪከርዶች ውስጥ ካሉት ከዶክተር ስሞች ውስጥ ወይም ደግሞ ዶክተር ብዬ ከመዘገብኳቸው ውስጥ ከዶክተሮቹ ውስጥ ስማቸው በኤ የሚጀምሩት ሪከርድ ካለ አሳየኝ እያልኩት ነው። አሁን ለምሳሌ ላይክ ኤ አስትሪክስ ማለት ምን ማለት ነው? ቢግን ዊዝ ማለት ነው። ላይክ ኤ አስትሪክስ ማለት ምን ማለት ነው? ስማቸው በኤ የሚጀምሩትን እያልኩ ነው ማለት። ለምሳሌ አሁን ቪ ብለው ባዶ ሪከርድ ነው። ስለዚህ ባዶ ሪከርድ አሳየኝ ማለት ምን ማለት ነው? ከዶክተር ስሞች ውስጥ እዚህ ጋር እንምጣና ይሄው የዶክተር ቴብል እኔ ከነዚህ ዶክተር ሳራ፣ ዶክተር አብዮት፣ ዶክተር ደግሞ ይልማ ነው ያለው። ስለዚህ
የስማቸው የነዚህ መጀመሪያ ዲዲ ነው እንጂ ምን አይደለም ማለት ነው ኤ ቤት የለም ማለት ነው ለምሳሌ d.a ብለው ግን d.a ላይክ d.a ብለው ግን dr ላይክ ዶክተር ኤ ካልኩኝ ምን ይያልኩ ነው ማለት ነው ዶክተር ብሎ ኤ ብሎ የሚጀምር ስም ያለውን አሳየኝ ነው ለምሳሌ አሁን ይሄን ኩዌሪ ቪው ብለው ምን ያሳየኛል ማለት ነው ዶክተር ኤ ብሎ የሚጀምሩትን የዶክተር ስሞች ይዞልኝ ይወጣል ማለት ነው ለምሳሌ ላይክ አላችሁ ማለት ምን ያላችሁ ነው ማለት ነው በዚህ ይሄን የመሰለ ማለት ነው የማስገባውን ፊደል የመሰለ ነው ለምሳሌ ዶክተር ሃና ብለው ስታሩን አጠፋለሁ ሙሉ ፊደሉን ሲሰጠው ምን አደረጋ ላይክ ዶክተር ሃና የሚመስል ከዶክተር ሃና ጋር እኩል የሆነ ማለት ነው ቪው ብለው ባዶ ይሆናል ማለት ነው ዶክተር ሃና የምትባል የለችም ምንም የለም ማለት ስለዚህ ለምሳሌ ዶክተር ይልማ ከፈለኩኝ ኮፒ ልበለውና ይሄንን ዶክተር ይልማን አምጥቼ ኪዌሪው ላይ እዚች ጋር ዶክተር ማን እላለሁ ማለት ነው ዶክተር ላይክ ዶክተር ይልማ አሁን ቪው ብለው ዶክተር ይልማ እዚህ ጋር ዲስፕሌይ ይሆናል ማለት ነው አሁን እነዚህ ኪዌሪዎች ምንድናቸው ማለት ነው ሰሌክት ኩዌሪ ይባላሉ ምንም አግሪመንት አይደለም የሰጠሁት ካለው ሪከርድ ውስጥ ፊልተር የሚያደርገው ነው የሰጠሁት ለምሳሌ ሴክሱ ምን ይሆነ ላይክ ኤፍ የሆነ ብለው ላይክ ኤፍ የሆነ ካልኩኝ ቪው ብለው አሁን ይዩት ሴክሳቸውን በምትመለከቱበት ጊዜ ኤፍ የሆነው ብቻ ያሳየኛል ማለት ነው ስለዚህ ምንድነው ማለት ነው ይሄ ካሉት ሪከርዶች ውስጥ ፊልተር ነው ያደረኩት ስፔሲፊክ ነገር አላወራውም ማለት ነው ስለዚህ እንደዚህ አይነት ጊዜ ምን አይነት ኩዌሪ ይባላል ሰሌክት ኩዌሪ ይባላል አሁንም ይሄንን ቪው ልበለውና ድጋሚ መልሼ ለምሳሌ ኤጅን ልጨምርና እዚህ ላይ ኤጅን ልጨምርና እዚህ ጋር ምን ይሆናል ለምሳሌ ኤጃቸው ግሬተር ዛን 18 ይሆነ ብለው ኤጃቸው ግሬተር ዛን 18 ብለው እዚህ ጋር ቪው ስለው እነዚህን ሪከርዶች ስታይ ሁሉ ከ18 በላይ ነው ለምሳሌ ከ30 በላይ ላርገው እድሜያቸው ከ30 በላይ የሆነ ብል እዩት እድሜያቸው ከ30 በላይ የሆኑትን ይዞ ይወጣልኛል ማለት ነው አሁን ይሄ ምን ይባላል አልኳችሁ ሰሌክት ኩዌሪ ይባላል አሁን ሰሌክት ኩዌሪ በብዙ አይነት መንገድ ልንጠቀመው እንችላለን ለምሳሌ የመጀመሪያው የምንጠቀመው ኤጃቸው ከ30 በላይ የሆኑትን እንዲሁም ደግሞ ሴክሳቸው ለምሳሌ ላይክ ኤም የሆኑትን አሳየኝ ልል እችላለሁ ሁለት የሰሌክት ኩዌሪ በአንድ ላይ ልጠቀም እችላለሁ ማለት ነው ለምሳሌ አሁን እዚህ ጋር ምን አልኩኝ እድሜያቸው ከ30 በላይ የሆኑትን ሪከርዶች እንዲሁም በተጨማሪ ላይክ ምናቸው ጾታቸው ደግሞ ምን የሆነ ኤም የሆነ አሳየኝ እያልኩት ነው አሁን ሁለት ኩዌሪ ነው የሰጠሁት ቪው ብለው አሁን እዩት ጾታው ወንድ የሆነ እድሜው ደግሞ ከ32 በላይ የሆነ ዶክተር አብዮት ብቻ እንደሆነ ሪከርዱን ያሳየኛል ማለት ነው ግልጽ ነው እንግዲህ ስለዚህ ሰሌክት ኩዌሪ እንደዚህ ካየን ወደ ቀደሙ ጥያቄ ልመልሳችሁና ይሄን ጥያቄ ነው create a query called doctor patients that query should select patient that treated by a specific doctor ነው የሚለን አሁን ይሄን ጥያቄ በምንመለከትበት ጊዜ ይሄ ጥያቄ ሰሌክት ኩዌሪ አይደለም ምክንያቱም ሰሌክት ኩዌሪ እንዳልሆነ የምናቀበት መንገድ ምን ተጠቀሙ ይያለ ነው ስፔሲፊክ ዶክተር አስገቡ ይያለ ነው ስፔሲፊክ ዶክተር ስታስገቡ ምኖች እንዲመጡ ነው የተፈለገው እነዚህ በዚያ ዶክተር ያከማቸው ታካዩ ለምሳሌ ሆስፒታል ላይ ስትሄዱ እኛ ሆስፒታል ሄደን ከዛ የኛ አንድ ሰው አከመን ከዛ ማታ ሲጠየቅ ማማንና አከማል ተብሎ ሲጠየቅ ዶክተሩ ምን ይላል ከላይ ታካሚዎችን ምን ብያለሁ አከሚያለሁ ይላል ስለዚህ የተጠየቀው ማን ነው ስፔሲፊክ ዶክተሩ ነው ስለዚህ ስፔሲፊክ ዶክተሩ ማማንና አከማል ተብሎ ሲጠየቅ ምን ይላል ማለት ነው ያከማቸውን አካሚዎች እንደሚናገር ሁሉ አሁንም ይሄ ኩዌሪ ስሩ ያለው ምንድነው ስፔሲፊክ ዶክተር አስገቡ ያ ስፔሲፊክ ዶክተር ስታስገቡ ምን በስሩ ያከማቸውን ወይም በሱ ዶክተር ትሪትድ የተደረጉ በሽታ ታካሚዎች ምን እንዲሉ ነው እንዲታዩ ነው ሲታይ ግን ምን the query should contain ምን ያዝ ተብሏል query እነዚህን ሲያሳይ ምን ይጠቀም PID PNAME age DNAME SPN እነዚህን ምን ይበል ነው ይጠቀም ነው ስለዚህ አሁን ምንድነው የምናደርገው እዚህ ኩዌሪያችን ላይ እንመጣና ክሬት ብለን ኩዌሪ ዲዛይን እንላለን አሁን ከዶክተርም ከፔሸንትም ቴብል እናስገባለን ከዛ በኋላ ምንድነው ያለው ያው ጥያቄው ላይ እንደምናየው PID PNAME age ከማን ከፔሸንት DNAME እና SPN ከማ ከዶክተር ቴብል ነው አስገቡ የተባለው ስለዚህ PNAME PID አለ ያው ጥያቄው ነው PID PNAME age አለ ከዚህ ደግሞ DNAME እና ምን አለ SPN አለ አሁን ምንድነው ይሄን ከተጠቀምን በኋላ ምን አድርጉ ነው ይያለን ያለው
ዶክተር ኔምን ተጠቀሙና ዶክተር ኔም ተጠቅማችሁ ፓራሜትር ኩዌሪ ስሩ ነው ያለው። ስለዚህ አሁን እዚህ ጋር ለምሳሌ ዶክተር ኔም ቢ ዶክተር ዶት ይልማ ብል ምንድነው ይሄ ሰሌክት ኩዌሪ ነው። ምክንያቱም ምንድነው ዶክተር ይልማ ምን አድርግልኝ ነው አሳየኝ፣ ላይክ ዶክተርስ በዶክተር ይልማ የሚጀምሩትን አሳየኝ ነው። ሶ ኔክስት ለምሳሌ በዶክተር አበበ ስፈልግ ይሄን እየመጣው እያጠፋው ልሰራ ነው ማለት ነው። ነገር ግን ፓራሜትር ኩዌሪ ለአንደኛው ዶክተር ከሰራን ለሁሉም ዶክተር ይሰራል ማለት ነው። ይሄው ለምሳሌ ፓራሜትር ኩዌሪ ለማድረግ ኪቦርዳችሁ ላይ ከፒ አጠገብ ከርል ብሬሶች አሉ ወይም ድርብ ብሬሶች ወይም ደግሞ ድርብ ቅንፍ የሚመስሉ ኪቦርዳችን ላይ ከርል ብሬስ ነው የሚባሉት እነዛ አሉ። ስለዚህ ያኛውን ትከፍታላችሁ ትዘጋላችሁ። ከፍታችሁ ዘጋችሁ ማለት በዶክተር ኔም ትክክል በክራይቴሪያ ትክክል ምን ይሄን አስገባችሁ ማለት ምን እያደረጋችሁ ነው ማለት ነው። ይሄ ኩዌሪ ፓራሜትር ኩዌሪ ነው ብላችሁ እየነገራችሁት ነው ማለት ነው። ስለዚህ ምን ከርል ብሬሱን ከፍቶ መዝጋት ምንድነው ላስገባንበት ለዛ ለዶክተር ኔም በዶክተር ኔም ትክክል ስላለን ወይም ደግሞ በኤጅ ትክክልም አሁን ለምሳሌ እዚህ ጋር እንደዚህ ያስገባን ማለት ምን ለኤጅ ምን እየሰራን ነው ፓራሜትር ኩዌሪ እየሰራን ነው። ስለዚህ በዶክተር ኔም ትክክል ይሄን አስገባን ማለት ዶክተር ኔም ፓራሜትር አግሪመንት እንዲቀበል ወይም ፓራሜትር ኩዌሪ እንዲሆን እየነገርነው ነው ማለት። ለምሳሌ አሁን ይሄንን ቪው ብለው ምን አስገባ ይለኛል ኢንተር የፓራሜትር ቫልዩ አስገባ ይለኛል። አሁን ግን ገላጭ አይደለም የትኛውን ፓራሜትር ቫልዩ ነው የማስገባው የኤጅ ይሁን የሴክስ ይሁን አይገልጽም ማለት። ስለዚህ በከርል ብሬሱ መካከል ፕሊዝ ታይፕ ዶክተር አይዲ ዶክተር ኔም ምን አልኩኛው በከርል ብሬሱ መካከል ይሄን ጽሁፍ ተጠቀምኩ። አሁን ቪው ብለው ይዩት ፕሊዝ ታይፕ ምን ይለኛል ዶክተር ኔም አስገባ ይለኛል። ስለዚህ ገላጭ እንዲሆን የሚሰራው ፓራሜትር ኩዌሪ ገላጭ እንዲሆን በከርል ብሬሱ መሃል ላይ ምን ተጠቀማለሁ ማለት ነው ቴክስት ገላጭ ቴክስት ተጠቀማለሁ ማለት። አሁን ፓራሜትር ኩዌሪውን ሰርቼዋለሁ። አሁን ምን እስካስገባ ይጠብቀኛል ማለት ነው። ቅድም ዝም ብዬ ቪው ስለው ቪው ይል ነበር ሪከርድ ያሳየኝ ነበር። አሁን ግን ምን አያሳየኝም ሪከርድ አያሳየኝም። ለምን? ምክንያቱም ይሄኛው ምን ስለሆነ ነው አግሪመንት አስገባ ይለኛል። ለምሳሌ ዶክተር ይልማን አሳየኝ አልኩት። ኦኬ ስለው አሁን ይኸውላችሁ ዶክተር ይልማ ያካማቸው በዶክተር ይልማ ስር የታከሙ ታካሚዎች ዓለምና ወንደሰን ነው ብሎ ያሳየኛል ማለት ነው። ግልጽ ነው። አሁን ይሄንን ኩዌሪ ሴቭ አርጉት ብሎናል አይደል? ያው ጥያቄው ይሄ ኩዌሪ ምን ይባል ዶክተር ፔሸንት ተብሎ ሴቭ ይደረግ ብሎኛል አይደል? ስለዚህ መጣና ይሄንን ኩዌሪ እዚች ጋር በኤክስ ዘጋለሁ ወይም ደግሞ እዚች ጋር መጣና ራይት ክሊክ ነክቼ ምን እላለሁ ሴቭ እላለሁ። ማን ፔሸንት ማን ኩዌሪ ፔሸንት ኩዌሪ ነው ይሄ የፔሸንት ምንድነው ያለኝ ፔሸንት ዶክተርስ ኤንድ ፔሸንት ቴብል ነው ኩዌሪ ነው ብሎኛል። ሶ እንዲያረኩን ኦኬ አልኩት። አሁን እዚህ ጋር እንደምታዩት ኩዌሪው ገብቷል። አሁን መጣና ለምሳሌ ሌላ ዶክተር ማን አለኝ ለምሳሌ ዶክተር አብዮት ስሙን ኮፒ ልበለውና መጣና እዚህ ጋር ከፈትኩት ኩዌሪውን ማን አስገባ ይለኛል ዶክተር ኔም። ኦኬ ዶክተር አብዮት ሳስገባ ዶክተር አብዮት በዶክተር አብዮት ስር ያሉት ይመጣሉ። አይ ቆይ ሌላ ዶክተር ላስገባ ዶክተር ሳራ ላስገባ። አሁን መጣና ይሄንን ዶክተር ዶት ሳራ ብዬ አስገባው። ኦኬ ብለው ዶክተር ሳራ ስር ደግሞ ያለችው ታካሚ ትመጣለች ማለት ነው። አያችሁ ፓራሜትር ኩዌሪ ሲሆን ቫልዩን በቀያየረውም አንድ ጊዜ ኩዌሪ ስለሰራው ምን ይላል ማለት ነው ራሱ እየቀያየርኩኝ መጠቀም እችላለሁ ማለት ነው። ስለዚህ ፓራሜትር ኩዌሪ ማለት ይሄ ነው። እናንተም እየመጣችሁ ለምሳሌ እዚህ ጋር ለፓራሜትር ኩዌሪ እኔ ለዶክተር ኔም ሰርቻለሁ። እናንተም ለምን ለፔሸንት አይዲ መጠቀም ትችላላችሁ፣ ፔሸንት ኔምን መጠቀም ትችላላችሁ። ለፈለጋችሁት ሪከርድ ምን ማስገባት ትችላላችሁ ማለት ነው። የፓራሜትር ኩዌሪ ማስገባት ትችላላችሁ። ፓራሜትር ኩዌሪ ግን ሲሆን ቫልዩ ይቀበላል። አሁን ይሄን ስከፍተው ፓራሜትር ኩዌሪው እንዲከፈት ምን ወስዷል ቫልዩ ወስዷል። የወሰደው ቫልዩ ማን ነው ኔምን ነው። እዚህ ጋር ኔምን ስለተጠቀሙ ዶክተር ሳራ ላለው አያችሁ። ስለዚህ እቺ ፓራሜትር ነች ማለት ነው። ፓስ የምትደረግ ኩዌሪው እንዲሰራ ይችን ስም ተጠቅሞ ነው ኩዌሪው ምን የሚሰራው ማለት ነው። በሰሌክት ጊዜ ግስ ከሆነ ሁሉ ጊዜ ተመሳሳይ ኩዌሪ ነው ምን የሚያደርገው። ለምሳሌ እዚህ ጋር ላይክ ኤ ብለው እስካልቀየርኩት እዚህ ጋር እስካላጠፋው ድረስ ሁሉ ጊዜ ምንድነው በኤ የሚጀምሩትን ብቻ ነው የሚያሳየኝ ማለት ነው። ስለዚህ አሁን ለምሳሌ ይሄ ጤና ጣቢያ ሆስፒታል ስትሄዱ ካርድ ነምበር ትጠየቃላችሁ አይደል? ስለዚህ ታካሚዎቹ ካርድ ነምበር የሚያወጡት ሰዎች በተቀያየሩ ቁጥር
ኩዌሪው ምን ይላል ማለት ነው ይሰራል ማለት ነው። ያም እንዲሰራ የሚያደርገው ያ ኩዌሪ በፓራሜትር ኩዌሪ ስለተሰራ ነው ማለት ነው። ስለዚህ በዚህ መንገድ የሰሌክት ኩዌሪ እና ፓራሜትር ኩዌሪ መስራት ትችላላችሁ። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን እንድትገልጹልኝ በታላቅ ትህትና ጠይቃለሁ። መልካም ጊዜ ይሁንላችሁ። በቀጣይ ስንገናኝ ፎርሞች እንዲሁም ደግሞ የተለያዩ አፔንድ አፕዴት ኩዌሪዎች አሉ እነሱ እንዴት እንደሚሰሩ እናያለን ማለት ነው።